ሰላም እንዴት ናችሁ? ዛሬ አርብ ዕለት በጠዋት እንግዲህ ካልጋችሁ እንደተነሳችሁ መልካም ዜና ያሰማችሁ ነው የሚባለው። በጣም የምንወደው የምናከብረው ሲኒየር የሆነ አርቲስት ግርማ ቡልቲ ዛሬ መጥቶ ስጦታ እሰጥሃለኝ የስዕል ስጦታ ብለዋል። ግርማ ቡልቲ በጣም በኢትዮጵያ የስዕል እንትን ውስጥ ኢንዱስትሪ ውስጥ ከፍተኛ የሆነ አስተዋጽኦ ያበረከተ የመጀመሪያ የስዕል ኤግዚቢሽኑን ጋሽ ሜትር አርቲስት አፈወርቅ ተክሌ፣ ሌላ ጊዜ ደግሞ ጋሽ ለማ ጉያ የከፈቱለት ትልቅ የሆነ አርቲስት ነው። ከታር ሄዶ ኤግዚቢሽን አሳይቶ በመጣ በሳምንቱ ነው ለኖታ ለቤተሰቡ ይሄንን ስዕል ስጦታ መስጠት ፈልጋለሁ ያለው። ሌላው ግን እሱ ይሄን ስጦታ ሲሰጠን ከፈለገ እና ትመጥኑኛላችሁ ካለ የቢሮአችንን ጋለሪ አድርገን ኤኒታይም ማለት ነው የፈለገውን ያህል ስዕል ቢያስቀምጥ እናንተም መታችሁ እንድታዩ ስዕሉንም ደግሞ እንድታስተዋውቁለት እንድትገዙትም እንድታበራታቱት እንላለን። ግርማ ገና እንደመጣ ነው ከአውሮፕላን እንዳረፈ ነው። በጣም እናመሰግናለን። ከአርቲስትነቱ ከትልቅ ሰዓሊነቱ ባሻገር የኖታ ቴክኖሎጂስ የረጅም ጊዜ አንጋፋ ደንበኛችን ነው። የምትለን ነገር ካለ ስለ ስጦታውም? በጣም ደስ ይለኛል። ይህንን ስጦታ ሰጥ በእውነት እኔ ከልቤ ወድጄና ደስ ብሎኝ ነው ለአብይ የምሰጠው። ምክንያቱም የእሱን የቴክኖሎጂ ውጤቶች ተጠቃሚ ነኝ ለረጅም ዓመታት። እንግዲህ ወደ 10 ምናዎቹ ዓመታት ሊሆን ይችላል ከእሱ ጋር የምገዛቸው እቃዎች ብዙ ጊዜ ኦሪጂናል እና ለረጅም ጊዜ የምጠቀምባቸውና አሁንም እየተጠቀምኩባቸው ያሉ እቃዎች ስለሆኑ ከዛም በተጨማሪ ደግሞ በአፕሮችና በስነ ምግባሩ ለአርቲስቶች ያለውን ቀናይነትን በማየት እና ትልቁ ስጦታ እንግዲህ ለእኔ ያው ስዕሌን ለመስጠት ፈቃደኛ ሆኜ መጥቻለሁ። ስለዚህ ስዕሉን እናንተ ፊት እንከፍተዋለን እያጨበጨባችሁ። በጣም በጣም ቴንኪዩ። ናይስ። ይሄ እንግዲህ እስቲ ስለ ስዕሉ ትንሽ አብራራለን። ይሄ ስዕል እንግዲህ ያው በኢትዮጵያ ሀገራችን ውስጥ ከሚከበሩ በዓላት መካከል አንዱ በዩኔስኮ ተመዝግቦ የነበረው የገዳ ስርዓትን የተመለከተ ሲሆን የገዳ ስርዓት በዩኔስኮ ከተመዘገበበት መስፈርቶች አንዱ የእሬቻ በዓል አከባበር ነው። ከመስቀል በዓል አከባበር ቀጥሎ የእሬቻ በዓል አከባበር ስለሆነ ያንን ባህላችንን የሚገልጽ ስዕል ነው ያመጣሁት። በጣም አመሰግናለሁ። ያው ኢትዮጵያ ካሏት ትልልቅ እሴቶች መካከል የገዳ ስርዓት በእውነት አሁን አሜሪካ በጣም የሚኮሩበት ዲሞክራቲክ ሲስተም አለን ይላሉ። በጣም የተሻለ የዛሬ ስንትና ስንት ዓመት በፊት የነበረ ኢትዮጵያዊ ልንኮራበት የሚገባ በዓል ነው። በጣም እናመሰግናለን። እኔ ኤቭሪ ኢቨንት እዚህ መስቀል አደባባይ ላይ የሚካሄድ በሙሉ መዘገብ እንፈልጋለን። ስለዚህ እዚህ ጋር ኢሬቻ የመጡ ልጆች ፈርመውልናል። የኢሬቻን ሴሌብሬሽን ግሬትራን በዚህ ሳምንት ግን ሳላቀው የአላፋት ዝማሬ አምልጦኛል። ኔክስት ይር እንደ እግዚአብሔር ፈቃድ ያው ብንኖር እሱን ደግሞ እንዘግበዋለን። ተሳታፊዎች አሻራቸውን ፊርማቸውን እንዲያኖሩ እንፈልጋለን። በጣም በጣም ደስ ይላል። እንግዲህ ምን እናደርጋለን እኛ ደግሞ የክብር እንትናለን የክብር መዝገባለን። ጋሽ ዋሚ ቢራቱ እግራቸውን ፉትፕሪንት ያስቀምጡበት። ስለዚህ አርቲስት ግርማ ቡልቲ ደግሞ ዛሬ ፊርማውን ያስቀምጥልናል እዛ ላይ። እንደዛ እያለን እንቀጥላለን። ይመቻችሁ። ሰላም ሁኑልን። እንግዲህ ተመልሰን መጥተናል። እንዴት ናችሁ? ሰዓሊ ግርማ ቡልቲ ይሄን መጽሐፍ እሱ በየ2 ዓመቱ የኢትዮጵያ ስነ ጥበብ ቅርሶች የሚል እንትን መጽሐፍ ያሳትማል። ስለዚህ እያንዳንዱ ሰዓሊ ታሪኩ የሰራው ስራ አቺቭመንቱን ይጽፋልና ለአንተ ስጦታ አምጥቼልህ ነው ብሎኝ ያው ቸኩዬ ተቀብየዋለሁ። ግን እሱ ነው ፈርሞ ይሰጠኛል። እኔ በጣም ከመጓጓቴ ስዕልና እንትን ብዙ አይደለሁም መሳል፣ ግን እንትንን አርትን ማድነቅ ወዳለሁ፣ ሁሉንም አርትና እንዴት እንዳየኝ እንዴት ደግሞ ፍላጎቴን የተደበቀ ፍላጎቴን እንዳወቀው አላቅም። ግን በጣም አመሰግናለሁ። በእውነት በጣም አመሰግናለሁ። ያው ተቀብየው ነው ቸኩዬ ይሰጠኛል፣ ፈርሞ ይሰጠኛል። ያው የነጋዴ ነገር ፊርማውን ይፈርምና ቴንኪው በጣም እሱ ፊርማውን እየፈረመ እኛ ይህንን ጋለሪ
የሚውዚየም ማድረግ እንፈልጋለን። የጋሽ ዋሚ ቢራቱ ፉትፕሪንት እዚህ ጋር አለ። አሁን ደግሞ ሰዓሊ ግርማ ቡልቲ የእጅ አሻራውን ያስቀምጥልናል። ሌሎችም እየመጡ እንትን ያደረጉናል እና ይሄንን ታሪካዊ የቅርስ ስብስብ እንዲሆን ኢትዮጵያውያን 20 ሺህ ኢትዮጵያውያን ፊርማቸውን እዚህ እንዲያኖሩ እንፈልጋለን። በጨዋታ መካከል ስንጫወት አርቲስት ግርማ ቡልቲ ማስተርሱን የሰራው በሚዚዮሎጂ ነው። ሚዚዮሎጂ ማለት የሚውዚየም ሳይንስ ጋር ሪሌትድ የሆነ ነው እና በዛም ያግዘናል ቢሮችንን በማበልጸግ ሂደት ውስጥ። አሁን የእጅ ፉትፕሪንቱን ያደርግልናል። እንግዲህ ልብስህን እንዳይነካ በደንብ ሳባትና እንግዲህ ኦንላይን ተመልካቾቻችን እያጨበጨባችሁ የቱ ጋር ደስ ያለ ቦታ? እሺ ናይስ። ይኸው ፉትፕሪንቱን ያደርጋል። በጣም ደስ ይለናል። ድገመው። ዋው ናይስ። እዚች ጋር ድገምልን። የኢትዮጵያ ታሪካዊ ጣሊያን ሯጮች ኢትዮጵያ ታሪክ ውስጥ ጥሩ ኮንትሪቢሽን ያላቸው በሙሉ እንግዲህ እንደዚህ እየመጡ ያኖሩልናል። በጣም በጣም እናመሰግናለን። እናንተ የምታውቁት ካለ ጥሩልን። ይመቻችሁ። ኖታ